በዚህ ሰዓት በጣም ብዙ ሰዎች ተማሪዎች ምን አይነት ነገር ላይ ፎከስ ማድረግ እንዳለባቸው፣ እንዴት በቀላሉ ገንዘብ ሜክ ማድረግ እንዳለባቸው፣ ትምህርት ምን ያክል ዩዝለስ እንደሆነ ሶሻል ሚዲያ ላይ፣ ዩቲዩብ ላይ፣ ፖድካስት ላይ በጣም ብዙ አድቫይሶችን ይሰጣሉ። ጋይስ በዚህ ሰዓት ትልቁ ፕሮብለም የአድቫይስ ሾርቴጅ አይደለም። ትልቁ ፕሮብለም የትኛው ነው ጠቃሚ ኢንፎርሜሽን የሚለውን ነገር ፊልተር አውት ማድረግ ነው። በዚህ ቪዲዮ ላይ እኔ ተማሪ ያለሁ ባቃቸው ብዬ ያሰብኳቸውን 7 ቤዚክ የሆኑ ላይፍ አድቫይሶች ሼር አደርጋቸዋለሁ። እኛኛ አድቫይሶች ጀስት ከሆነ መጽሐፍ ላይ ተነበው የመጡ ሳይሆን ራሴ ኤክስፒሪየንስ አድርጋቸው ቴስት አድርጋቸው ሪዛልት ያመጡልኝ ነገሮች ናቸው። እነኚህ ላይፍ አድቫይሶች ለታናሽ ወንድሜ ጄኒዊን ልመክራቸው የምችላቸው ነገሮች ናቸው። ለዚህ ቻናል አዲስ ለሆናችሁ ሰዎች ስሜ ዮናታን አምሳሉ ይባላል። የመጀመሪያ ዲግሪ ኮምፒውተር ሳይንስ ነው የተማርኩት። ሁለተኛ ዲግሪ ደግሞ ቢዝነስ አድሚኒስትሬሽን የተማርኩት የዋንቻም ተመራቂ ነበር። አሁን ከረንትሊ ራን ማድረጋቸው 2 ቢዝነሶች አሉ። እነኚህን ቢዝነሶች ላውንች ከማድረግ በፊት ባንክ ውስጥ ኔትወርክ ኢንጂነር ሁኜ ሰርቻለሁ። ዩኒቨርሲቲ ውስጥ ሌክቸረር አድርጌያለሁ። ተቀጣሪ ሁኜ ሰርቻለሁ። እነኚህን ነገሮች ለምንድን ነው ሼር ማድረጋችሁ? እዚህ ቪዲዮ ላይ ሼር ማድረጋችሁ ላይፍ አድቫይሶች ጀስት ከሆነ መጽሐፍ ላይ ተነበው የመጡ ሳይሆን ራሴ ኤክስፒሪየንስ አድርጋቸው ሪዛልት ያመጣሁባቸው ነገሮችና እናንተም ኢምፕሊመንት ብታደርጓቸው ላይፋችሁ ላይ በትንሹ 5-6 ዓመታትን ሴቭ ያደርጉላችኋል ብዬ ስላሰብኩ ነው። ታይማችሁን ሴቭ ለማድረግ ቀጥታ ወደ ቪዲዮ። የመጀመሪያው ተማሪ ከሆናችሁና ላይፋችሁ ላይ ትልቅ ኢምፓክት መምጣት የምትፈልጉ ከሆነ ኢምፕሊመንት እንድታደርጉት እንደ ታላቅ ወንድም መክራችሁ ነገር ኢንፎርሜሽን ከማን መውሰድ እንዳለባችሁና አድቫይስ ማንን መጠየቅ እንዳለባችሁ መምረጥ አለባችሁ። አሁን ላይ ሁሉም ሰው ከሰማችሁት ኢንፎርሜሽን መስጠት ይፈልጋል፣ አድቫይስ መስጠት ይፈልጋል። ነገር ግን እነኛ አድቫይስ የሚሰጧችሁ ሰዎች ሪሊ እናንተ የምትፈልጉት ላይፍ እየኖሩ ያሉ ሰዎች ናቸው የሚለውን ነገር ፊገር አውት ማድረግ አለባችሁ ጋይስ። ምክንያቱም አሁን ላይ ፖድካስት ላይ፣ ዩቲዩብ ላይ፣ ሶሻል ሚዲያ ላይ ኤቭሪባዲ መካሪ ሆኗል። ነገር ግን ያ ሰው የሚመክራችሁ ሰው ኤግዛምፕላሪ መሆን ይችላል ወይ፣ ሪሊ ያን የሚመክራችሁ ነገር አሳክቶታል ወይ የሚለውን ነገር በደንብ አናላይዝ አድርጋችሁ አድቫይስ ብትወስዱ በጣም ይጠቅማችኋል። ለምሳሌ ቢዝነስ ሰርቶ ማያቅ ሰው ስለ ቢዝነስ ቢነግራችሁ ቢመክራችሁ መስማት የለባቸው። ምክንያቱም እሱ የሚያውቀው ከሆነና ሪሊ ያን ነገር የሚናገረውን ነገር የሚያምንበት ከሆነ ለምን ራሱ ላይፍ ላይ ኢምፕሊመንት አድርጎ ቼንጅ አያመጣበትም? ፕላስ ትምህርትም ላይ ሊሆን ይችላል። ማንኛውም ላይፍ አስፔክታችሁ ላይ አድቫይስ ስትጠይቁ ወር ደግሞ ኢንፎርሜሽን ኢቭን መጽሐፍ ስታነቡ ዩቲዩብ ኮንቴንቶችን ኮንሱም ስታደረጉ ሪሊ ትክክለኛ ሶርስ መሆኑን ብታጣሩ በጣም ትጠቀሙበታላችሁ። ምክንያቱም ልክ እንዳልኳችሁ ኤቭሪበዲ አሁን ላይ ኢንፎርሜሽን ዳምፕ ማድረግ በጣም ቀላል ስለሆነ ከዚህ በተጨማሪ አድቫይስ በምጠይቁበት ጊዜ ለእያንዳንዱ ነገር የተለያየ ሰው ብጠይቁ ሪኮመንድ ይደረጋል። ምክንያቱም አንደኛው ሰው ቢዝነስ ላይ ሰክሰስፉል ሆኖ ፋሚሊ ላይፉ ላይ ሰክሰስፉል ላይሆን ይችላል፣ ኦር ደግሞ ስፒሪቹዋል ላይፉ ላይ ሰክሰስፉል ላይሆን ይችላል። ስለዚህ ሁሉም ሰው እያንዳንዱ ነገር ላይ ፐርፌክት ሊሆን ስለማይችል ኢንፎርሜሽን ከተለያዩ ሰዎች ብጠይቁ፣ አድቫይስ ከተለያዩ ሰዎች ብጠይቁ በደንብ ተጠቃሚ ትሆናላችሁ። ለምሳሌ እኔ ሜንቶሮች አሉ። ቢዝነስ ላይ ሜንቶር የሚያደርጉ ሰዎች አሉ። ሪሌሽንሽፕ ላይ ሜንቶር የሚያደርጉ ሰዎች አሉ። ስፒሪቹዋል ላይፍ ላይ ሜንቶር የሚያደርጉ ሰዎች አሉ። ስለዚህ አንዳንድ ሰዎች ቢዝነስ ላይ በጣም ሰክሰስፉል የሆኑና ስፒሪቹዋል ላይፋቸው ላይ በጣም ዊክ የሆኑ ሰዎች ይኖራሉ። ስለዚህ እንደ ታላቅ ወንድም በደንብ ሪኮመንድ ማድረጋችሁ ስፔሻሊ ተማሪ የሆናችሁ ሰዎች አድቫይስ ስትጠይቁ መጀመሪያ ላይ እናንተ የምትጠይቁት ሰው ትክክለኛ የሆነ ኢንፎርሜሽን ጄኒውን የሆነ አድቫይስ እንደሚሰጣችሁ እርግጠኛ መሆንና ለእያንዳንዱ ላይፍ አስፔክታችሁ ደግሞ የተለያየ አድቫይስ የሚሰጧችሁን ሰዎች ብትመርጡ በጣም ፕሮፊቴብል ትሆናላችሁ። ሁለተኛው ማስተርስ ድረስ እንደተማረ ሰውና እንደ ታላቅ ወንድም መክራችሁ ትልቁ አድቫይስ ትምህርታችሁን አታቋርጡ። አይናው አሁን ላይ በጣም ፌክ የሆኑ ጉሮዎች አሉ። ትምህርት መማር የለባችሁም፣ ትምህርት ትራሽ ነው፣ ስካም ነው የሚሉ አድቫይሶችን ይሰጧቸዋል። ጋይስ ትምህርት አይደለም ፕሮብለሙ። እኛ ሀገር ላይ ትምህርት የሚሰጥበት ሲስተም ነው እንጂ ትልቁ ችግር ያለበት ትምህርት የራሱ የሆነ አድቫንቴጆች አሉ። ትምህርት ስትማሩ ዲሲፕሊን እንድትሆኑ፣ ኮሚኒኬሽን ስኪላችሁን እንድታሳድጉ፣ ከሰዎች ጋር ኔትወርክ ማድረግ እንድትችሉ ያደርጋችኋል። ኢቭን ፕሮብለም እንዳለበት ሆኖ ማለት ነው። ነገር ግን ኤጁኬሽናል ሲስተሙ ከተስተካከለ ትምህርት የትም ሀገር ላይ ይሰጣል አይደለ? ለምሳሌ በጣም አደጉ የምንላቸው ሀገሮች እና አሜሪካ እና ጃፓን ውስጥ ትምህርት ይሰጣል። ነገር ግን እዛ ጋር የሚሰጠው ትምህርት አዲስ ነገሮችን ኢኖቬት ማድረግ እንዲችሉ፣ ኤክስፕሎር ማድረግ እንዲችሉ ነው ያደረገው። የኛ ኤጁኬሽናል ሲስተም ደግሞ ሞር ኦፍ እነሱ የጻፉትን ፕላስ ደግሞ እነሱ ኢኖቬት ያደረጓቸውን ነገሮች እንድንሸመድድ ነው የሚያደርጉት። ኦር ደግሞ ለሰርቫይቫል ነው የምንማረው። ያ ነገር ቢስተካከል ትምህርት የራሱ የሆነ አድቫንቴጅ አለው። እኔ ትምህርት ማቋረጥ አለባችሁ ብዬ አልመክራችሁም። ትምህርት ተማሩ። ነገር ግን ትምህርታችሁን የተማራችሁ ፓራሪ ደግሞ ሌሎችን ነገሮች ኤክስፕሎር አድርጉ። ስለዚህ ፌክ ጉሩዎች የሚሰጧችሁን አድቫይስ መስማት የለባችሁ። ሶስተኛ ማርኬቱ ላይ በጣም ሃይ ዲማንድ ያላቸውን ስኪሎች ዴቨሎፕ አድርጉ። ቀደም ትምህርታችሁን ማቋረጥ የለባችሁም አልኳችሁ ማለት ፉሊ ትምህርታችሁ ላይ ብቻ ዲፔንድ አድርጉ እያልኳችሁ አይደለም። አዘ ሴም ታይማችሁን ዋይዝሊ በመጠቀም አዲሽናል ስኪሎችን ዴቨሎፕ ብታደርጉ በጣም ተጠቃሚ ትሆናላችሁ። ምክንያቱም ኤጁኬሽናል ሲስተም የሚሰጣችሁ ነገር አለ። ከዚህ ላይ ደግሞ ስኪሉን ዴቨሎፕ ካደረጋችሁ በጣም ፓወርፉል ትሆናላችሁ። ይሄ ሆነ ማለት ዴቨሎፕ የምታደርጓቸው ስኪሎች
አንደኛ ማርኬቱ ላይ በጣም ዲማንድ ያላቸው ስኪሎች መሆን አለባቸው። ሪሊ ማርኬቱ ላይ ያለውን ፕሮብለም ሶልቭ ማድረግ እንድችሉ የሚያስችላችሁ፣ ቫሉዌብል እንድትሆኑ ቫሊዩ ክሬት ማድረግ እንድችሉ የሚያደርጋችሁ፣ ፋይናሊ ደግሞ ሞኔታይዝ ማድረግ የምችሉት ስኪል ቢሆን በጣም ሪኮመንድ ይደረጋል። ናዌዴይዝ እነኚህን ስኪሎች ዴቨሎፕ ለማድረግ የግድ ትምህርት ቤት መሄድ አይጠበቅባችሁም። በጣም ክሬዚ የሆኑ ገንዘቦች መክፈል አይጠበቅባቸው። ፎር ፍሪ ዩቲዩብ ላይ እና የተለያዩ ሳይቶች ላይ ራሳችሁ ማስተማር ትችላላችሁ። ስለዚህ ጋይዝ ፎርማል ኤጁኬሽናችሁን በደንብ አድርጋችሁ ከተማራችሁ ፕላስ ደግሞ አዘ ሴም ታይም የሆነ ማርኬቱ ላይ በጣም ዲማንድ ያለውን ስኪል ዴቨሎፕ ማድረግ ከቻላችሁ ትረስት ሚ ማርኬቱ ላይ በጣም ፓወርፉልና ተፈላጊ ሰው መሆን ትችላላችሁ። አራተኛ ጓደኞቻችሁን ዋይዝሊ ምረጡ። ጋይስ ይሄ ኤጅ ማለት በጓደኞቻችሁ ፖዚቲቭሊ ሊሆን ይችላል ኔጌቲቭሊ ኢንፍሉዌንስ የምትደረጉበት ታይም ነው። በቃ የላይፋችሁ ጆርኒ ዲተርማይን የሚደረግበት ታይም ላይ ያላችሁ። ጓደኞቻችሁን ዋይዝሊ ከመረጣችሁ ሀቢታችሁ ማስተካከል እንድችሉ፣ ኮንፊደንሳችሁ ቡስ ማድረግ እንድችሉ፣ አዳዲስ ነገሮችን ኤክስፕሎር ማድረግ እንድችሉ ያደርጋችኋል። ኦን ዘ ኮንትራሪ ደግሞ ከመጥፎ ጓደኞች ጋር የምትውሉ ደግሞ ከሆነ ሱሰኛ ልትሆኑ ትችላላችሁ። ላይፍ ላይ በጣም ሚዝሬብል የሆኑ ለእናንተም ለቤተሰብ ለሀገር የማይጠቅሙ ነገሮች ውስጥ ኢንቮልቭ ትሆኑ ትችላላችሁ። ስለዚህ ተማሪ ሆናችሁ ፎር ዘ ፊውቸር ትልቅ ነገሮችን ቢውድ ማድረግ የምትፈልጉ ከሆነ ራሳችሁም ላይ ላይፋችሁ ላይ ትልቅ ነገሮች ናቸው ማድረግ የምትፈልጉ ከሆነ ጓደኞቻችን ዋይዝሊ ምረጡ። እኔ አሁን ግቢ ያለው በጣም ብዙ መጥፎ ነገሮችን አድርጌያለሁ በጓደኞች ምክንያት ማለት ነው። እነኛ ነገሮች አይናው የወሰድኳቸው ሌሰኖች ያስተማሪው ነገር ይኖር ይችላል፣ ነገር ግን ያጣሁባቸው ነገሮችም አሉ በጓደኛ ምክንያት ማለት ነው። ስለዚህ ይሄ ታይም በደንብ ራሳችሁ ላይ መስራት ያለባችሁ፣ በደንብ አብራችሁ ፑሽ ማድረግ ያለባችሁ፣ ማደግ ያለባችሁ ታይም ስለሆነ ጓደኞቻችሁ ስትመርጡ በደንብ ኮንሺየስ መሆን መቻል አለባችሁ። ምክንያቱም ጓደኛ ያጠፋልም ያለማል። አምስተኛ አካባቢያችሁ ውስጥ ኔትወርካችሁ ውስጥ ለሚደረገው ነገር ለምታዩት ነገር ኪዩሪየስሊ ፊገር አውት ለማድረግ ሞክሩ። ምክንያቱም ይሄ ኤጅ ማለት ብዙ ነገሮችን ፊገር አውት የምታደርጉበት ኤጅ ነው። ማንም አይፈርድባችሁም፣ ማንም ሙድ አይዝባችሁም፣ የሚያስፈራችሁ ሪስክ የለም ገና ላይፍን እየጀመራችሁ ስለሆነ። ስለዚህ በኋላ ላይ ኤጃችሁ ከሄደ በኋላ ትልቅ ከሆናችሁ በኋላ ብዙ ሪስፖንሲቢሊቲያችሁ ከመጣችሁ በኋላ ኢቭን ለመሳሳት ኦፖርቹኒቲ ላይኖራችሁ ይችላል። ነገር ግን በዚህ ኤጅ ልክ እንደ ልጆች ምንድን ነው የሚያደርጉት? ያዩትን ነገር ሁሉ ለማወቅ ለመጠየቅ ለመነካካት ነው አይደል የሚሞክሩት። እናንተም እንደዛ ብትሆኑ ትረስት ሚ ከ5 ከ6 ዓመት በኋላ ኦልሬዲ በቃ በጣም ሪስፔክትድ የሆነና በቀላሉ ገንዘብ ሜክ ማድረግ የሚችል ሰው መሆን ትችላላችሁ። ነገር ግን አሁን ላይ በጣም ስማርት ለመሆኑ ትሞክሩ ከሆነ ሁሉም ነገር እንደሚያውቅ ሳታውቁ እንደሚያውቅ አክት የምታደርጉ ከሆነ በጣም ሼምፉል የምትሆኑ ከሆነ ትረስት ሚ ኦን ዘ ሎንግ ራን የሆነ ጊዜ ላይ ዋጋ ትከፍሉበት አላችሁ። ስለዚህ እንደ ታላቅ ወንድም ነው የምነግራችሁ፣ ይሄን ኤጅ በደንብ ኪውሪየስ ሆናችሁ አጠገባችሁ ያሉ ነገሮችን በደንብ ቼክ ለማድረግ ለመጠየቅ ለማወቅ ኦፕን የምትሆኑበት ታይም መሆን መቻል አለበት። ስድስተኛ ራሳችሁን ማኔጅ ማድረግን ተለማመዱ። በዚህ ኤጅ ላይ ገንዘብን አይደለም ማኔጅ ማድረግ ያለባችሁ፣ ኦር ደግሞ ቢዝነስን አይደለም ማኔጅ ማድረግ ያለባችሁ። መጀመሪያ ራሳችሁን ማኔጅ ማድረግን መለማመድ መቻል አለባችሁ። ራሳችሁን ማኔጅ ማድረግ ስችሉ፣ ራሳችሁ ላይ መስራት ስችሉ፣ ኢሞሽናችሁን ኮንትሮል ማድረግ ስችሉ በኋላ ላይ ሪስፔክትድ የሆነ ሰው መሆን ትችላላችሁ። ቢዝነሳችሁንም ፕላስ ደግሞ ገንዘባችሁን ማኔጅ ማድረግ ትችላላችሁ። ሁሌም ቼንጅ የሚመጣው ከውስጥ ወደ ውጭ ነው የሚመጣው። ራሱን ማኔጅ ማድረግ ያልቻለ የሚገራረሙ ኦፖርቹኒቲዎች እንኳን ቢሰጡት ያን ኦፖርቹኒቲ መጠቀም አይችልም። ስለዚህ ጋይስ እንደ ታላቅ ወንድም ነው የምነግራችሁ፣ ራሳችሁ ላይ በደንብ ስሩ። የተለያዩ ኮርሶችን ገዝታችሁ መውሰድ ካለባችሁ፣ መጽሐፎችን ማንበብ ካለባችሁ፣ የተለያዩ ኔትወርክ ሴክሽኖች ላይ በደንብ ኢንኮርፖሬት መሆን ካለባችሁ ራሳችሁን በደንብ ኤክስፖዝ አድርጉና ራሳችሁ ላይ ስሩ። ራሳችሁ ላይ የምትሰሩ ከሆነ ያ ነገር በደንብ ጥሩ ማንነት ስለሚሆናችሁ የምትፈልጉት ነገር አቺቭ ለማድረግ በደንብ ቀላል ይሆንላችኋል ማለት። ስለዚህ ይሄ ኤጅ ራሳችሁ ላይ የምትሰሩት፣ ኢሞሽናችሁ ላይ የምትሰሩበት፣ ሀቢታችሁ ላይ ዲሲፕሊናችሁ ላይ የምትሰሩበት ታይም መሆን መቻል አለበት። ሰባተኛውና ለዚህ ቪዲዮ የመጨረሻው አድቫይስ ላይፍን ኢንጆይ አድርጉት። ምክንያቱም ይሄ ኤጅ ማይደገም ኤጅ ነው። ተመልሳችሁ ወደዚህ መቼም አትመጡ። ስለዚህ ራሳችሁ ላይ ስሩ፣ ፑሽ አድርጉ፣ አዳዲስ ነገሮችን ኤክስፕሎር አድርጉ። ግን አዘ ሴም ታይም ደግሞ ኤጃችሁን መጠቀም መቻል አለባችሁ። ማድረግ ያለባችሁ ላይፋችሁን ማይጎዳ ከሆነና በኋላ ላይ ጸጸት ውስጥ ማይከታችሁ ከሆነ ፈን አድርጉ፣ ሴሌብሬት አድርጉ፣ አዳዲስ ነገሮችን ሞክሩ፣ ራሳችሁ ላይ ስሩ። ይሄን ነገር የምታደርጉ ከሆነ ትረስት ሚ ማይጸጸት አዳዲስ ነገሮችን ፊገር አውት የሚያደርግ በደንብ ኮንፊደንስ ያለው ለራሱም ለቤተሰብም ትልቅ ነገሮችን ኮንትሪቢዩት ማድረግ የሚችል ሰው መሆን ትችላላችሁ። ይህን ቪዲዮ ተማሪ ሆናችሁ ከሆነ እያያችሁ ያላችሁ እዚህ ቪዲዮ ላይ ዲስከስ ያደረግናቸውን ሁሉንም ነገሮች አቴታይም ፊገር አውት ላታደርጓቸው እና ኢምፕሊመንት ላታደርጓቸው ትችላላችሁ። ነገር ግን እያንዳንዱ ነገር ላይ ኢንቴንሽናል ከሆናችሁ ኮንቲኒየስሊ ራሳችሁ ላይ ከሰራችሁ ጓደኞቻችሁን ኮንሺየስሊ ከመረጣችሁ ትረስት ሚ ከ5 ከ6 ዓመት በኋላ እናንተን ማንም አይደርስባችሁ። እዚህ ቪዲዮ ላይ ሼር አደረኳችሁ እያንዳንዱ ነገሮች ጀስት ቲዮሪ ወይም ደግሞ ከሆነ መጽሐፍ የተነበቡ ሳይሆን ሪሊ እኔ ኤክስፒሪየንስ ያደረኳቸውና ለታናሽ ወንድሜ ልመክረው የምችላቸው ነገሮች ናቸው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ኔክስት በሌላ ቪዲዮ እስክንገናኝ ባይ።